ሰላም የተከበራችሁ ለቤቱ አዲስ ይሁን የተከበራችሁ አድማጮች ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ አዲስ ዜናን ይከታተሉ። ሲኒየር ኢራኒያን ኦፊሻል threatening to use a tactical nuclear bomb against Israel ያኖሩት እንቅርት ያገለግላል ይላሉ አባው የኢራን ባለስልጣናት በእስራኤል የታክቲካል ኑክሌር ቦምብ ለመጠቀም ዘቷል ነው የተባለው። የባህረ ሰላጤው ሀገራት ደግሞ አሜሪካው ኢራንን ተገቢው ቅጣት ትቀጣ ዘንድ በአጽንኦት መጠየቃቸው ተሰምቷል። ገልፍ ስቴት ዩናይትድ ስቴትስ ኦፍ አሜሪካ ኒውትራላይዝድ ኢራን የአውሮፓ መንግስታት ግን የጦር መርከቦቻቸውን ወደ ሆርሙዝ የውሃው ሽመጥ ይልኩ ዘንድ ከአሜሪካ የቀረበውን ጥያቄ ውድቅ ማድረጋቸው ለሰሚው ጭንቅም ድንቅም አድርገዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፍ ትንታኔ ዘገባ መርጠን አሰናድተነዋል። ከትንታኔ ዘገባ ጋር ፍሰው ነኝ። ሰውን እየጠላው ሄሎ አይጥለው ይለዋል አበው በደህና ቀን የአውሮፓ መንግስታትን ያብጠላጠለ ሲሏቸው የቀረጥ ናዳ ሲለቁባቸው ሲሏቸው ደግሞ የምዕራባውያኑ የጦር ጥምረት ኔቶ አባል ሀገራት ያብጠላጠሉ ቅም የተቋጠሩ ሰው እና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ከእስራኤል ውጪ ማንንም ሳያማክሩ የገቡበት የኢራን ጦርነት የድረሱልኝ ጥሩምባ አስነፍቷል በሚል ተቻሉ። ትራምፕ በፐርስ ባህር የሚገኘውን የሆርሙዝ ቀጭን መርከቦች መተላለፊያን ከኢራን አብዮታዊ ዘብ ኃይል እጅ ለማስለቀቅ በተለይም የአውሮፓ መንግስታትን ቻይናን እንዲሁም ጃፓንንና የደቡብ ኮሪያ የጦር መርከቦቻቸውን ይልኩ ዘንድ ያስተላለፉት ትዕዛዝ መሰለ ጥሪ በአውሮፓም ሆነ በሌሎች ወዳጆች ዘንድ ውድቅ መሆኑ ታውቋል። አዳዲስ ዜና እንዲደርስላችሁ ቤቱን ፎሎ፣ ላይክ፣ ሼር በማድረግ ተከታተሉ።